አንድ ሰው በኤችአይቪ ከተያዘ በኋላ ወይም ደግሞ ኤችአይቪ በሰውነት ውስጥ ሲገባ ወይም ደግሞ ከገባ በኋላ በብዙ ሰዎች ላይ የሚታዩ 10 ዋና ዋና ምልክቶችን ነግራቸዋል። አንደኛውና የመጀመሪያው ትኩሳት ነው። ኤችአይቪ ከተያዘ በኋላ በመጀመሪያዎቹ ሳምንታት ሰውነታችን ቫይረሱን ለመቋቋም የተፈጥሮ የበሽታ የመከላከል ሲስተማችን እሱ ሲነሳሳ በዛ ሰዓት ትኩሳት ይነሳል ማለት ነው። ሁለተኛው የጉሮሮ ህመም። በመጀመሪያው የኤችአይቪ ኢንፌክሽን ደረጃ የጉሮሮ ህመም ሊከሰት ይችላል ማለት ነው። ሶስተኛው የቆዳ ሽፍታ። ይህ በአንዳንድ ሰዎች የኤችአይቪ የመጀመሪያ ኢንፌክሽን ጊዜ በቆዳ ላይ ሽፍታ ሊታይ ይችላል። ብዙ ጊዜ ሽፍታው በሰውነት ላይ በተለያዩ ቦታዎች ላይ ሊሰራጭ ይችላል ማለት ነው። አምስተኛ ከፍተኛ ድካም ሴቪየር ፋቲጎስ። ይህ ማለት ሰውየው በቂ ረፍት ቢያደርግም እንኳን የማይቀንስ ድካም ይከሰታል ማለት ነው። ይህ በሰውየው ወይም ደግሞ በሰውነት ውስጥ በሚከሰተው የኢሚዩን ምላሽ ወይም ደግሞ የበሽታ የመከላከል አቅማችን የሱ ኢሚዩን ምላሽ ወይም ደግሞ ሲስተም በኢንፌክሽን ምክንያት ሊከሰት ይችላል። አምስተኛ ራስ ምታት ሂዴክ። በመጀመሪያው የኤችአይቪ ኢንፌክሽን ደረጃ ራስ ምታት ሊከሰት ይችላል። ብዙ ጊዜ ከትኩሳት ከድካምና ከሌሎች ፊውል ላይክ ሲስተም ጋር አብሮ ሊከሰት ይችላል ማለት ነው። ስድስተኛ የጡንቻ የመገጣጠሚያ ህመም መስል ኤንድ ጆይንት ፔን። አንዳንድ ሰዎች በዚህ የመጀመሪያ ኢንፌክሽን ጊዜ የጡንቻ ህመም ወይም ደግሞ የመገጣጠሚያ ህመም ሊሰማቸው ይችላል ማለት ነው። ይህ ከሰውነት ኢሚዩን ምላሽ ጋር ተያይዞ የሚመጣ ነው። ሰባተኛ የሌሊት ላብ ናይት ስዊት። ይሄ ማለት በተለይ በሌሊት ያልተለመደ ከፍተኛ ላብ ሊከሰት ይችላል። ስምንተኛ ማቅለሽለሽና ተቅማጥ ዲያሪያ። ይህ በመጀመሪያው የኤችአይቪ ኢንፌክሽን ጊዜ አንዳንድ ሰዎች ላይ ማቅለሽለሽ፣ ማስታወክ፣ ተቅማጥ እንዲሁም ደግሞ የምግብ ፍላጎታቸው ሊቀንስ ይችላል ማለት ነው። ዘጠነኛ የአፍ ቁስለት። በአንዳንድ ሰዎች የአፍ ውስጥ እና ቁስሎች ሊከሰቱ ይችላሉ። በኤችአይቪ በሽታ የኢሚዩን ስርዓቱ ወይም ደግሞ በጣም ከተዳከመ ደግሞ የአፍ ካንዲዳ ኦራል ካንዲዲያሲስ ሊከሰት ይችላል ማለት ነው። የመጨረሻውና አስረኛው የሊምፍ ኖዶች ማበጥ። ይህ ማለት ሊምፍ ኖዶች የሰውነት ኢሚዩን ሲስተም አካል ናቸው። በዛ ሰዓት ኤችአይቪ በሰውነት ውስጥ ሲገባ የኢሚዩን ሲስተሙ እንዲነቃቃ ስለሚያደርግ ሊምፍ ኖዶች ሊያብጡ ይችላሉ። በተለይ በአንገት አካባቢ፣ በብብት አካባቢና በጉሮሮ አካባቢ ያብጣሉ ማለት ነው። ይህ አንዳንዴ አስተውላችሁ ከሆነ ወይም ደግሞ የእጃችን ጣት ላይ ሲቆርጥም ወይም ደግሞ እጃችን ላይ ቁስል ካለ ብብታችን ላይ እብጠት ይከሰታል። ከታችኛው ከእግራችን ጫፍ ላይ ደግሞ ሲቆርጥም ወይም ደግሞ የሆነ ነገር ሲሆን ሽሽሻችን አካባቢ ይከሰታል። እንዲሁም ደግሞ ከንፈራችን አካባቢ ደግሞ ሲቆስል ምናምን አንገታችን አካባቢ የሚያብጡት ናቸው። እነዚያ ሊምፍ ኖድ ይባላሉ ማለት ነው። እነዚህ 10 ምልክቶች እንግዲህ ብዙ ሰዎች ላይ የሚከሰቱ ዋና ዋና ምክንያቶች ናቸው ወይም ደግሞ ምልክቶች ናቸው ማለት ነው። አንድ በጣም ጠቃሚ ነጥብ ልንገራችሁ። እነዚህ 10 ምልክቶች በኤችአይቪ ኢንፌክሽን ጊዜ ሊታዩ የሚችሉ ምልክቶች ናቸው። ግን ኤችአይቪ ከተያዘ በኋላ ለረጅም ጊዜ ምልክት ሳይኖር ሊቆይ ይችላል። ስለዚህ አንድ ሰው ምልክት የለኝም ማለት ኤችአይቪ የለብኝም ማለት አይደለም። በተመሳሳይ እነዚህ ምልክቶች አሉኝ ማለት ደግሞ ኤችአይቪ አለብኝ ማለት አይደለም። ስለዚህ ዋናው መልእክት ምንድን ነው? ኤችአይቪ ለመለየት ምልክትን ብቻ መጠቀም በቂ አይደለም። ነገር ግን የኤችአይቪ ምርመራ መውሰድና መመርመር ትክክለኛው መንገድ ነው ማለት ነው። ስለዚህ እነዚህ 10 ምልክቶች በብዙ ሰዎች ላይ የሚከሰቱ ናቸው። ነገር ግን በሁሉም ሰው ላይ አይደሉም። ስለዚህ እነዚህ ምልክቶችን አያችሁ ማለት ሙሉ በሙሉ ኤችአይቪ ያለባችሁ ማለት አይደለም። እነዚህ ምልክቶች ሙሉ በሙሉ የለም ማለት ደግሞ ኤችአይቪ የለባችሁ ማለት አይደለም። ስለዚህ እናንተ እነዚህ ምልክቶች አሉ፣ ወደ ጤና ተቋም ሄዳችሁ ምርመራ ማድረግ እንዲሁም ደግሞ የምትጠራጠሩት ደግሞ የሆነ ክስተት ተከስቶም ከሆነ እሱን ነገር የምትጠራጠሩም ከሆነ ወደ ጤና ተቋም ሄዳችሁ ምርመራ ማድረግ ይኖርባችኋል ማለት ነው። የዛሬው ቪዲዮችን ይህን ይመስላል ማለት ነው። ስለዚህ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ። ቪዲዮ ከተመቻችሁ ላይክ አድርጉ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም ሁኑ።